ሰዎች እዚህ ድረስ ካለፉ አልወዳቸውም፣ እዚህ ድረስ ካለፉ ደግሞ እወዳቸዋለሁ የምንል ግን ያልጻፍነው ህግ ያልተጻፈ ህግ በውስጣችን አለ። ጠቃሚ እንደሆነ ማሳየት ነው። an urge to be important ይላል። ሰዎች አለመስማማት የሚፈጠርበት ዋነኛው ምክንያት የመጀመሪያው እኛ ሁላችንም የራሳችን ህግ አለን። ሁላችንም የራሳችንን ድንበር እናሰምራለን። ምን ይባላል? እንደውም ውሻ እንኳን ድንበር ያሰምራል ይባላል። እናኛ በውስጣችን የሐሳብ መስመር አለ። ሰዎች እዚህ ድረስ ካለፉ አልወዳቸውም፣ እዚህ ድረስ ካለፉ ደግሞ እወዳቸዋለሁ የምንል ግን ያልጻፍነው ህግ ያልተጻፈ ህግ በውስጣችን አለ። በተፈጥሮ ደግሞ የሰው ልጆች ሁላችንም ፍላጎታችን ጠቃሚ እንደሆነን ማሳየት ነው። እንደውም ዴል ካርኔጊ How to win friends and influence people በሚለው መጽሐፉ የሰው ልጅ ትልቁ ጥማቱ ጠቃሚ እንደሆነ ማሳየት ነው። an urge to be important ይላል። በቃ ጥልቅ ፍላጎት አለው የሰው ልጅ ጠቃሚ እንደሆነ ለማሳየት። የሚሮጠው የሚወጣው የሚገባው የሚለፋው ሰው በሙሉ ጠቃሚ እንደሆነ ለማሳየት። ሰው ልጅ ቢያገባ ቢወልድ ሀብት ቢገነባ የትም ቢደርስ ጠቃሚ እንደሆነ ለማሳየት። በዛ መሃል ሐሳባችንን ሰዎች ካልተቀበሉ የኔን ጠቃሚነት አልተቀበሉም እንደማለት ነው የምንወስደው። ገብቶሻል? አሁን ለምሳሌ ላንቺ አንድ ሐሳብ ብነግርሽና ነው ስኖር እንደዛ አይደለም ብቲ ቀጥታ የምረዳው ምንድነው? መቅዲ ልትሰማኝ አልፈለገችም፣ ጠቃሚነቴን አልተረዳችም የሚል ኢንቴንሽን ውስጣዊ ሐሳብ ስላለኝ ልጠላሽ እችላለሁ። ለዛ ነው ትዳሮች የሚፈርሱት፣ የማይጸኑት፣ አገር የሚረበሸው፣ ሰዎች የማይስማሙት። ሰዎች የሚጠሉኝ በሐሳቤ ሳይሆን እኔን ማንነቴን ስለማይወዱት ነው። የሰውን ሐሳብ ከፊዚካል ቦዲው መለየት አንችልም። ቀጥታ ያንቺ ሐሳብ ማለት አንቺ ነሽ ብዬ አስባለሁ። ሐሳብሽን አይደለም የምሞግተው አንቺን ነው። እና ልክ ነሽ። ሰዎች ከጠቃሚነታችን ራሳችንን ጠቃሚ እንደሆነ ለማሳየት ካለን ፍላጎት የተነሳ ቀጥታ ወደ ራሳችን እንወስደዋለን። ተፈጥሯዊ ነው ማለት እንችላለን። ምናልባት ሁሉም ሰው ውስጥ ያለ ስሜት ነው። እውነት ነው። አዎ ማለት ሁሉም ሰው ስልሽ እንደየመጣንበት ማህበረሰብ እንደየሳይኮሎጂካል ሜካፓችን ይወሰናል። ምን ማለት ነው? ለምሳሌ አሁን አንቺ ያለሽን አመለካከት ወይ ይሄን ፕሮግራም የሚከታተል ሰው አሁን ያለውን አመለካከት ያመጣው በራሱ አይደለም። መጀመሪያ ከልጅነት ያሳደገው ቤተሰብ የሚጭንበት አመለካከት አለ። ማንም ሰው ቋንቋ አውቆ የተወለደ የለም አይደል? ሁላችንም ንጹህ ነን የተወለደ። የሆነ ዕውቀት ይዞ የመጣ ሰው የለም። ሁሉም ሰው ባዶ ንጹህ ሆኖ ነው የሚመጣው። ቤተሰብ አመለካከት ይጭንበታል፣ ሃይማኖት ይጭንበታል። አሁን ያለሽን ሃይማኖት አሁን ያለሽን አመለካከት ያገኘሽው ከቤተሰብ ነው። ትንሽ ከፍ ስትይ ደግሞ ትምህርት ቤት ትገቢያለሽ። ትምህርት ቤት የሚያስተምርሽ መምህርሽ ብዙ አይነት አመለካከት ይጭንብሻል። ካልተማርሽ አልፈልሽም ሊልሽ ይችላል። በዛ ምክንያት ከትምህርት ውጪ ህይወቴን ምንም ነገር አይቀይሮም ልትይ ትችላለሽ። ብዙ ሰዎች በዚህ አስተሳሰብ ይሰቃያሉ። ከዛም ትንሽ ከፍ ስትይ ከሰው ጋር ትቀላቀያለሽ፣ ጓደኛ ትሰሚያለሽ፣ እኩያ ይኖርሻል። የነሱ አመለካከት ደግሞ አንቺ ላይ ይጫናል። ትንሽ ከፍ ስትይ ቴሌቪዥኑ አለ፣ በዚህ ዘመን ደግሞ ስልኩ፣ ሶሻል ሚዲያ ሁሉም አለ። ስራ ቦታ ትውያለሽ፣ ውሎሽ ይቀየራል። እነዚህ ነገሮች በሙሉ ወደ አይምሮሽ የሚያስገቡት ኢንፎርሜሽን አለ። እነዛ የሚገቡት መረጃዎች በሙሉ ይጠራቀሙና አንዳንዱ እምነት ይሆናል። የጸና እምነት ይኖርሻል። እኔ በቃ አልቀየርም፣ ካልተማርኩ አያልፍልኝም፣ ትምህርቴ ላይ ጎበዝ አይደለሁ፣ ተቀጥሬ እቀራለሁ ወይ ህይወቴን አልቀይርም ትያለሽ። እምነት ይሆናል። አንዳንዱ አመለካከት ይሆናል። የሰው ልጅ የሚቀየረው በዚህ ምክንያት ነው። ትደመድሚያለሽ የሚገቡት ኢንፎርሜሽኖች በሙሉ። ስለዚህ አሁን እኔ የሆነ ሰዓት ላይ ሰዎች እኮ እኔን የማይቀበሉኝ ስለማይወዱኝ ነው የምለው ከመጣሁበት መንገድ ሐሳብን የመቀበል አቅም የሌለው ሰው ጋር ውዬ ከነበር ወይ ካሳደገኝ አልቀበልም። አይሽ ቤት ውስጥ ለምሳሌ የትኛው ልጅ ነው የሚደመጠው? በጣም ጥቂት ልጅ ነው ፍላጎቱ ሐሳቡ የሚደመጠው። አንተ ዝም በል ስታድግ ታወራለህ የሚባለው ከየት አመጣት እቺ ደሞ የምትባል አለ ለየት ያለ ነገር ስትል ትክክል። እና ማንም ሊሰማሽ አይፈልግም። በተለይ ታዩና ከፍ ብለሽ እንኳን እኔ አይደለም እንደ ቆንጥጫ ያሳደግኩ አንተ ልትመክረኝ ነው ለኔ ልትነግረኝ ነው ትባያለሽ። ጥሩ ነገር አውቀሽ እኮ ነው በመስረጃ አስደግፈሽ አንቺ ከፍ ያለ ነገር ይዘሽ መጥተሽ ማንም ሰው አይሰማሽ። ግን እውነት ለመናገር ሰዎች የሚሰሙት በጆሮአቸው አይደለም በአይናቸው ነው። ስትለወጪ ሲያዩ የተግባር ሰው ስትሆኚ ግን ከሐሳብሽ በላይ ተግባርሽ ያስተምራሻል። አዎ እውነት ነው። እና ሰዎች ሐሳቤን አልተቀበሉልኝ ብለሽ ከምትጠያቸው ይልቅ ሐሳብሽን መሬት ለማውረድ የተግባር ሰው ብትሆኚ ማንም ይሰማሻል።
በነገራችን ላይ ሰዎች አይወዱኝም ብለው ሰው ስሜታቸው የሚነካ ከሆነ እኔን እኮ ስለማይወዱኝ አይሰሙኝም የሚሉ ከሆነ ፈጣሪ ግን እኛ ውስጥ የናቁንን ሰዎች አንገት የሚያስደፋ አቅም አስቀምጧል። አልወደዱኝም ሳይሆን እኔ ራሴን እወደዋለሁ፣ ራሴን ቀይሬ አስተምራቸዋለሁ ስትይ የተግባር ሰው ስትሆኚ ሳይፈልጉ ይማራሉ። ከንግግርሽ አይደለም ከተግባርሽ ይማራሉ። አሁን ብዙዎቻችን ላይ ያለ ይመስለኛል። በተለይ እኔ ልክ ነኝ፣ እኔ ያልኩትን ሐሳብ ተቀበሉኝ፣ እኔ የምላቸው ነገሮች የሐሳብ ገዢዎች ናቸው እንዳልከው ቅድም በትዳር ውስጥም በቤተሰብ ውስጥም ይሄ እኔ አውቃለሁ ወይም እኔ ልክ ነኝ የሚለው ነገር ይመጣል። ምናልባት እንዳልከው ቅድም ሰዎች ባደጉበት በኖሩበት ማህበረሰብ ማንነት ውስጥ ተቀርጸው ያንን ሐሳብ ስለሚያመጡት የቱ ጋር ነው ልኩ? አንተ ልክ ነኝ፣ ይሄ ነገር እውነት አለው ልትለኝ ትችላለህ። እኔ ደግሞ በመጣሁበት ማህበረሰብ ልጅ አስታራቂ የሚሆነው የትኛው ጋር ነው? ማን ነው ዳኝነቱን መሃል ላይ የሚያበጀው? ያው ጨዋታው ወይም ኳሱ ያለው አዳማጩ ጋር ነው። የሚያደምጥ ሰው የማንንም ሰው ማይንድሴት ሊቀይር ይችላል። ላይክ እኔ እንደውም ይባላል መሰለሽ፣ እሺ አንቺ እንድትወጂኝ የሆነ ነገር ከምሰጥ ሐሳቤን ከምሰጥ የሆነ ነገር ከማደርግ ይልቅ አንቺን መውደዴን በተግባር ባሳይ ይበልጥ ኢንተረስትድ ትሆኛለሽ። ምን ማለት ነው? ሰዎች የኔን ሐሳብ ለምን አልተቀበሉም ብለሽ በጉልበት ሙግት ውስጥ ከምትገቢ ይልቅ እነሱ ምንድነው የሚፈልጉት እስኪ ልስማቸው ብለሽ ስታደምጫቸው አንደኛ ንግግራቸውን ብቻ አይደለም የተረጀው። ባይዘው አብዛኛው የሰው ልጅ መረጃ የሚተላለፈው በንግግር አይደለም። በምን እንደው ቃላት ኃይል አላቸው። የቃላት ኃይል ከባድ ነው። ሲሰብርም ሲያነሳም ቃላት ከባድ ነው ይመስለኛል። እውነት ነው። ወደሱ እንመጣለን። እሺ ግን የሰው ልጅ አብዛኛው መልእክት የሚተላለፈው ከንግግሩ ይልቅ በሰውነት ቋንቋው ነው። አሁን ለምሳሌ መቅዲ ደህና ነሽ ብል እና መቅዲ እንዴት ነሽ፣ መቅዲ ደህና ነሽ ብል ይለያያል አይደለ? ፊሊንጉ አንደኛው ኮስተር ብዬ ተናድጄብሽ ይመስላል። አንደኛው ተጨንቄልሽ ይመስላል። እሺ እና ሰዎች በተለያየ መንገድ መልእክታቸውን የሚያስተላልፉት ከንግግራቸው ይልቅ ስሜታቸው ነው። ስሜት ነው የሚገዛን። ስፒሪት ከኔ የሚወጣው ንግግሬ ይበልጥ ከቶኔ ይበልጥ ሁኔታዬ ነገሮችን የማቀርብበት መንገድ ሰዎችን ይገዛል። ባይዘው በዚህ ምክንያት ሰዎችን ስናደምጣቸው ከንግግራቸው በላይ ስሜታቸውንም ሊሆን ይችላል። ለምን መሰለሽ? ያ ሰው በጣም ስሜታዊ ሆኖ ተናዶ የሚያወራበትን ፖርሽን እና ደስ ብሎት የሚያወራበትን ፓርት ካወቅሹ ያንን ሰው ምን ብታደርጊ እንደምትቀይሩ ታውቂያለሽ። የሰውን የጭንቅላት ቋንቋ መረዳት የምትሽው ጭንቅላቱን ከፍተሽ አይደለም የምታነቢው። አዎ ልክ ነህ። ለክ ስሜቱን ነው ከፊቱ ከሁኔታው ምናም ከእንቅስቃሴው አይተሽ ኦኬ ይሄን ነገር ነው የሚፈልገው ልትይ ትችያለሽ። ስሜቶች አዋሹ። በዚህ እኔ በንግግሬ ልዋሽ እችላለሁ። ፊቴ ላይ የምታየው ኤክስፕሬሽን ግን አይዋሽ። ታይዘው ለዛ ነው አብዛኛው ቋንቋ እውነተኛ ቋንቋ የሚተላለፈው በንግግር ነው። ግን ልክ ነሽ። ቃላት ደግሞ በጣም ኃይል አላቸው። አጥንት የላቸውም፣ የሰው አጥንት ይሰብራሉ። አጥንትም ያለመልማሉ ቃላት። ባይዘው የሰው ልጅ ማይንዱን ፕሮግራም ሊያደርግ የሚችለው በቃላት ኃይል ነው። ለምሳሌ አሁን አንቺ የምትዩን የሐሳብ ያለ መስማማት ችግር በቃላት ኃይል ይፈታል። መጀመሪያ በማድመጥ ከዛ ግን በቃላት ኃይል